ስሜም ሙሐመድ ሆኗል ሙሐመድ ብለህ ጥራኝ አለው። የሰለመው እኮ ከዛቻው በፊት እኮ አይደለም፣ ታፍሩበታላችሁ ከተባለ በፊት እኮ አይደለም። ላ ከተዛተ በኋላ ነው የሰለመው። ይህ ወንድማችን ሙሐመድ ብለህ ጥራኝ ማን ያልኩ ሙሐመድ አስባለው ማለት ነው። ጨዋታው አለቀ خلاص። ታፍሩበታላችሁ የምትሉትን ነገር እንኳን እኛ ተወልደን ያደግንበት ቀርቶ ሐቅን ፈልገው በርብረው ያገኙ ወንድሞቻችን የሚወዱት ስም ነው፣ የሚኮሩበት ስም ነው። ወንድማችን ሙሐመድ ትናንትና ጉድ አይዲያ የነበርከው ወንድማችን አንጀታችንን አረሰህናል። ወላሂ العظيم ያንን የሚናገረውን ንግግር እንኳን የማያውቅን ግለሰብ አንድ ቀን እንኳን ተሳስቶ ትክክለኛን ነገር የማይናገርን ግለሰብ ፊት ለፊቱ ቁጭ ብለህ ሙሐመድ የሚለውን ስም እንደምትኮራበት አስረግጠህ መናገርህና ሙሐመድ ብለህ ጥራኝ ማለትህ ላንተ ምን ያክል ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንደምትወዳቸው መገለጫ ነው። ለሱ ደግሞ አፉን የሚያዘጋው መልስ ነው። እንኳን ሌላው ያመነበትን ልታሳፍር ቀርቶ ዛሬ ካንተ ጋር ያለውም ነገ ሄዶ ይወደዋል የሚለውን ነገር ነው የሚያሳየው። ወንድማችን ሙሐመድ የትናንትናው ጉድ አይዲያ የዛሬው ሙሐመድ አንጀታችንን እንዳራስከው አላህ ሱብሓነሁ ወተዓላ በጀነቱ ያበስርህ። አላህ ሱብሓነሁ ወተዓላ ከጀነትም የነቢዩን ሰለላሁ ዐለይሂ ወሰለም ጉርብትናን ካገኙት ባሮቹ መካከል ያድርግህ። ምክንያቱም ልጁ ጨዋታውን ማርዘም ፈልጎ ነበር፣ ቋጨህለት፣ ጌም ኦቨር አደረግከው። خلاص انتهى الامر። ለጥላቻ ይስሩ፣ እኛ ደግሞ ብርሃንን ለመግለጽ ማህበረሰቡን ሐቅን ለማሳየት ወንድማችን ሙሐመድንም ጨምሮ ሁላችሁም ትናንትና ስትፈልጉ ያገኛችሁትን እውነታን ለማሳየት እየለፋችሁ ነው ያላችሁት። እሱ ግን ዛሬም ጥመቱ ላይ ተቀምጦ በዚያ ላይ ሰዎችን ገደል ለመክተት እየተጣጣረ ነው ያለው። አሁንም የምላችሁ ወንድሞችና እህቶች በንጽጽሩ ጉዳይ ላይ እየሰራችሁ ያላችሁም በደንብ አድርጋችሁ ስራችሁን ቀጥሉ። ዳዕዋውን እንዳሁኑ ስርዓት በተሞላበት መልኩ ቀጥሉ። የልጁ ጉዳይ እንደሆነ በህግ የተያዘ ጉዳይ ስለሆነ ኢንሻአላህ የሱ በህግ ያልቃል። ወላኪን እሱ የጀመረው ጨዋታ በሱ ሜዳ ላይ ተጠናቋል። ሊላሂል ሐምዱ ወልሚና። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ።